ሰሞኑን እንግዲህ በጣም ብዙ ዩቲዩብ ቻናሎች የተዘጉ ነው ያሉትኝ። ከዚህ በፊት የምታውቁኝ ሰዎች እንግዲህ ሞቢል ሶሉሽን ፕሮ በሚለው ዩቲዩብ ቻናል ነበር የምታውቁኝ። ኦልሞስት ከ2000 ምናምን ሰብስክራይብ በላይ የነበረው ቻናል ነበረ። እንዲሁም ደግሞ በተጨማሪ አውቶሜሽን ቻናል ነበረ ደግሞ ከ5000 ምናምን ሰብስክራይብ በላይ የነበረው ቻናል ነበረ። እንዲሁም እሱን ጨምሮ ደግሞ 3 ዩቲዩብ ቻናል በአንድ ቀን ውስጥ ሪሞቭ ነው የተደረገው። ለምን ተዘጉ? ምን አድርጋ ነው ካላችሁኝ በዚህ ቪዲዮ በዝርዝር የምነግራችሁ ይሆናል። እናንተም ዩቲዩብ ቻናላችሁ እንዳይዘጋ ይህንን ነገር ማስተካከል አለባችሁ። ካልሆነ ትልቅ አደጋ ውስጥ ነው የምትገቡትኝ። ስለዚህ እስከ መጨረሻው አብራችሁን ቆዩ። ብዙዎቻችን በሚባል ደረጃ ዩቲዩብ ላይ ኮንተንት ክሬት የምናደርግ ሰዎች እንግዲህ ኮፒራይት ስትራይክ ሲባል በጣም ያስፈራናል። ከዛ በጣም አስከፊውና በጣም ቻናላችንን ወደ መዝጋት ደረጃ የሚወስደው ግን ኮሚኒቲ ጋይድላይን ስትራይክ ነው። ይህ ማለት እንግዲህ የዩቲዩብን ሕግ ጥሳችኋል በሚባል ሲላክባችኋል ማለት ነው። ብዙዎቻችሁ እንግዲህ ኮሚኒቲ ጋይድላይን ስትራይክ ሲባል እንግዲህ ብዙዎቻችሁ ዩቲዩብ ላይ የምትሰሩ ሰዎች ያው ታውቁታላችሁ ብዬ አስባለሁ። ኮሚኒቲ ጋይድላይን ስትራይክ እንግዲህ እንዴት ነው ዩቲዩብ ቻናላችንን የሚዘጋው ካላችሁ እንግዲህ በ3 ወር ውስጥ ያው ብዙዎቻችሁ ታውቁታላችሁ በ3 ወራት ውስጥ 3 ኮሚኒቲ ጋይድላይን ስትራይክ ከመጣባችሁ ቻናላችሁ ሪሞቭ ይደረጋል ማለት ነው። በተለይ እንግዲህ እንደኔ ሜክ ማኒ ኦንላይን እንዲሁም ደግሞ ክሪፕቶ ከረንሲ ነክ ቪዲዮዎችን የምትሰሩ ሰዎች ከሆናችሁ በጥንቃቄ መስራት ይኖርባችኋል። ምክንያቱም እንግዲህ በብዛት የሚመጣባችሁ እናንተ ሃርምፉል ዳንጀረስ ኮንቴንት እያለ ነው። ይህ ማለት እንግዲህ በዚህ ሊንክ ነክታችሁ በአንድ ቀን ውስጥ $1000 ከዛ በላይ ስሩ የሚል እንደዚህ አይነት ቃላቶችን ዩቲዩብ ስፓም ናቸው ስለሚያስብ እንደዚህ አይነት ነገሮችን ሪሞቭ ያደርጋል ቪዲዮዎችን ማለት ነው። ሶ ሪሞቭ ሲያደርግ ቪዲዮዎችን እንግዲህ እንደዚህ አይነት ምልክት ከመጣባችሁ ዳንጀረስ ኮንቴንት እያለ ከመጣባችሁ አንድ ስትራይክ ያስቀምጥባችኋል ማለት ነው። ሶ ደግሞ አንሴቭ የሆኑ ሊንኮችን እንዲሁም ደግሞ ኮሜንት ላይ ወይም ደግሞ ዲስክሪፕሽን ላይ የምታስቀምጡ ከሆነ ሊንክ ማለትም የማይታወቁ ሊንኮች አዳዲስ የሆኑ ፕላትፎርሞች ሲመጡ ምናምን የማይታወቁ ሊንኮች ከሆኑ እነዛንም ለሰዎች ማጭበርበሪያ ናቸው ስለሚያስብ ስለዚህ በቻላችሁት አቅም ኮሜንት ላይ ዲስክሪፕሽን ላይ ሊንክ ባታስቀምጡ ጥሩ ነው ማለት ነው። የቴሌግራም ወይም ደግሞ የተለያዩ ሶሻል ሚዲያዎችን ሊንክ አስቀምጣችሁ ወደዛ ጆይን ማድረግ እንዲችሉ ፋሚሊዎቻችሁን ማድረግ ትችላላችሁ ማለት ነው። የኔ ቻናል ለምን ተዘጋ? እዚህ ጋር ነው እናንተ በጣም ትልቁን ስህተት የምትሰሩትኝ እዚህ ጋር ነው። ሶ አብዛኞቻችን በሚባል ደረጃ እንግዲህ ዩቲዩብ ቻናል ካላችሁ እንግዲህ ሪከቨሪ ኢሜል የማትጠቀሙ ሰዎች ትኖራላችሁ ብዬ አላስብም። ብዙዎቻችሁ እንግዲህ ሪከቨሪ ኢሜል ላታውቁ ትችላላችሁ፣ ግን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ሪከቨሪ ኢሜል ማለት እንግዲህ አንድ ቻናል የከፈታችሁበት ኢሜል ቢሰረቅባችሁ እንኳን በዛኛው ኢሜል መመለስ እንድትችሉ የሚረዳችሁ አሪፍ መንገድ ነው ማለት ነው። ሶ ብዙዎቻችሁ የምትሳሳቱት እንግዲህ እዚህ ጋር ሪከቨሪ ኢሜል ስታስገቡ ነው። እኔም የተሳሳትኩበትኝ እዚህ ጋር ነው ማለት ነው። እኔ ያደረኩትን ነገር እንግዲህ በቀላሉ ላስረዳችሁ። አማርኛው ዩቲዩብ ቻናል ላይ የነበረውን ኢሜይልን እንግዲህ ከአውቶሜሽን ቻናሉ ላይ ሪከቨሪ ኢሜል አሰርኩ። የአውቶሜሽን ቻናል ኢሜል ደግሞ ከአማርኛው ዩቲዩብ ቻናል ላይ ደግሞ ሪከቨሪ ኢሜል አደረኩ። ሶ ይሄ ምንድነው ካላችሁ እንግዲህ ለምሳሌ እኔ 3 ቻናሎች ነበሩ ብያቸዋለሁ። የመጀመሪያው አማርኛው ቻናል ነው፣ ሁለቱ ደግሞ አውቶሜሽን ቻናል ነው። እንደዛ አድርጌ ኢሜላቸውን አቀያይሬ ሪከቨሪ ኢሜል አደረኩ። ሶ ጥፋት ያጠፋሁት እንግዲህ እኔ ብዙዎቻችሁም ሜክ መኒ ኦንላይን ነገሮችን የምትሰሩ ከሆነ በጣም ብዙ ስትራይክ የሚበዛበትኝ ያው እንደዚህ አይነት ቪዲዮ ነው። ከዚህኛው ቪዲዮ እንኳን ኮፒራይት ሊኖረውና እንኳን ስትራይክ እንደዚህ ሊኖረው ኮፒራይት ራሱ የሚባል ደረጃ የለበትም። ምንም ንጹህ የነበረ ነው ቻናሉ ማለት ነው። ሶ የተዘጋበት ዋነኛ ምክንያት እንግዲህ እዚህ ጋር ነው የምነግራችሁ። አማርኛው ዩቲዩብ ቻናል ላይ እንግዲህ 2 ስትራይክ ነበረው። ሶ አንድ ስትራይክ መጥቶ ድጋሚ 3 ስትራይክ ሲሆንበት በ3 ቀን ውስጥ እንደዛ አካባቢ ነው 3 ስትራይክ የመጣበት። ኦልሞስት ከ5 ከ6 ቪዲዮ በላይ ሪሞቭ አድርጎብኛል በአንድ ቀን ውስጥ ማለት ነው። ያን ሁላ ተደማምሮ 3 ስትራይክ ሲመጣብኝ ያንን የኔን አውቶሜሽን ቻናሉን ጨምሮ ይሄኛውንም ደለተው። ስለዚህ ምንድነው የሚደልተው ካላችሁኝ አሶኬትድ ቻናል በሚል የሚደልተው ማለት ነው። ስለዚህ የሚደልትበት ምክንያት ዋነኛው ይሄኛው ላይ ካጠፋችሁትኝ በአንድ ስልክ ስለሆነ የተከፈተው ስለዚህ የአንድ ሰው ቻናል ነው ብሎ ስለሚያስብ አሶኬትድ ቻናል ብሎ የአንድ ሰው ቻናል ነው። ስለዚህ እዚህኛውም ጥፋት ላይ ካጠፋችሁ እዛ ላይ እንዳጠፋችሁ ይቆጠርና ቻናላችሁ ላይ ሪከቨሪ ኢሜል ያደረጋችሁትን ሙሉ በሙሉ ለምን 20 ቻናል የማይሆን ሙሉ በሙሉ ሪሙቭ ያደርገዋል። ሶ እንደዛ አድርጌ ነው የኔም ቻናል ሪሙቭ የተደረገው ማለት ነው። ሶ እንግዲህ አሁን እንዴት አድርገን እናስተካክል፣ እንዴት አድርገን ደግሞ ሪከቨሪ ኢሜል እናድርግ ካላችሁኝ አሁን ደግሞ እንዴት ማስተካከል እንደምትችሉ አሳያችኋለሁ። አሁን እኛ ምን እናደርግ ካላችሁኝ እንግዲህ አሁን እናንተ ቻናላችሁ እንዳይዘጋ ማድረግ የሚኖርባችሁ በጣም ብዙ ነገሮች አሉ። ሶ እነሱን ስቴፕ ባይ ስቴፕ እነግራችኋለሁ። የመጀመሪያው ሪከቨሪ ኢሜል ስታስቀምጡ ሪከቨሪ ኢሜል አዲስ ሪከቨሪ ኢሜል ወይም ደግሞ አዲስ ምንም ቻናል ያልተከፈተበት ወይም ደግሞ የማሰሩበትኝ አዲስ ኢሜል ከፍታችሁ ያንን ሪከቨሪ ኢሜል አድርጋችሁ እንዲሁም ደግሞ አዲስ የከፈታችሁትን ኢሜል ደግሞ ቱ ስቴፕ ቬሪፊኬሽን ካበራችሁ በኋላ ሪከቨሪ ኢሜል ብታስቀምጡትኝ ለወደፊቱ ይጠቅማችኋል ማለት ነው። እንደዛ አድርጋችሁ ማስቀመጥ ያለባችሁ ቻናሎች ላይ እንደዚህ እየቀያየራችሁ ሪከቨሪ ኢሜል ብታደርጉ ከሆነ አንዱ ቻናል ላይ የምታጠፉት
የምታጠፉትን ጥፋት እዛኛው ቻናል ላይ አብሮ መዘዙ ስለሚመጣበት ስለዚህ እናንተ ማድረግ የሚጠበቅባችሁ አዲስ ኢሜል ከፍታችሁ ያንን ሪከቨሪ ኢሜል ማድረግ ነው ያለባችሁ ማለት ነው። እንደዛ አድርጉ። ሁለተኛው ደግሞ በቻላችሁት አቅም ኮሜንት ላይ እንዲሁም ደግሞ ዲስክሪፕሽን ላይ ሊንኮችን አታስቀምጡ። ይህ ሲሆን እንግዲህ አንሴቭ ሊንኮች እያለ ቻናላችሁን ወይም ደግሞ ቪዲዮአችሁን ዲሌት ስለሚያደርገው ስለዚህ ይህንን እንዳታደርጉ በቻላችሁት አቅም በሌላ ሶሻል ሚዲያዎች ላይ አሁን ቴሌግራም አሪፍ ነው። ስለዚህ ወደ ቴሌግራም እየሳባችሁ እናንተም በቴሌግራም ጥሩ ገንዘብ ማግኘት ትችላላችሁ። ስለዚህ ወደ ቴሌግራም እየወሰዳችሁ እዛ ላይ ፎሎወራችሁን እያሳደጋችሁ እዛ ላይ እንዲሰሩ ማድረግ ትችላላችሁ ማለት ነው። ሶስተኛው እንግዲህ በጣም ብዙዎቻችሁ የምታደርጉት ብዬ የማስበው እዚህ ላይ ነው ማለት ነው። ተምኔል ላይ እንዲሁም ደግሞ ታይትል ላይ በጣም መጠንቀቅ አለባችሁ። ምክንያቱም ተምኔል ላይ አሁን ለምሳሌ ብዙዎቻችሁ በሚባል ደረጃ ሰው ለመሳብ ወይም ደግሞ ለተለያዩ ነገሮች የተጠቀሙት እንደዛ መጠቀም የለባችሁም። ምክንያቱም ቻናላችሁን ሪሞቭ የሚያደርግበት ዋነኛው ምክንያት እዚህ ጋር ነው ማለት ነው። ስለዚህ ክሊክ ባክ ሲበዛ እንግዲህ ይሄ እንደማታለል ነው ዩቲዩብ ስለሚቆጥረው። ስለዚህ እናንተ ማድረግ የሚጠባችሁ ትክክለኛውን ነገር በተምኔላችሁ እንዲሁም ደግሞ ታይትላችሁ ላይ በትክክል መጠቀም ይኖርባችኋል ማለት ነው። አራተኛው እንግዲህ ፖሊሲ ትሬዲንግ የሚባለው ነገር ነው። ይሄ እንግዲህ ዩቲዩብ ዋርኒንግ ሲሰጣችሁ ይሄኛው ምንም ኢፌክት አያመጣም ዩቲዩብ ቻናላችሁ ላይ። ነገር ግን ዋርኒንግ ብሎ ማለትም ከዚህ በፊት ስትራይክ መጥቶባችሁ ወይም ደግሞ አንድ ስትራይክ ወይም ደግሞ ሁለት ስትራይክ መጥቶባችሁ ከ3 ወር በኋላ እንግዲህ ኤክስፓየርድ ስለሚሆን ከ3 ወር በኋላ እንግዲህ እናንተ ካላጠፋችሁትኝ ዋርኒንግ ብሎ ነው የሚቀመጠው። ስለዚህ ያንን ዋርኒንግ እንግዲህ ትሬኒንግ ወስዳችሁ ወይም ደግሞ ልምምድ ያለ የሚጠይቃችሁ ጥያቄ እሱን ጥያቄ እንግዲህ የመለሳችሁ ለ90 ቀናት በኋላ እንግዲህ ያንን ጥያቄ ከመለሳችሁ በኋላ እንግዲህ ከ90 ቀን በኋላ አካውንታችሁ ዋርኒንግ የሚለው ይጠፋላችኋል ማለት ነው። እንደዛ አድርጋችሁ አራተኛውንም በትክክል ማድረግ ይኖርባችኋል ማለት ነው። ብዙዎቻችሁ ደግሞ የምትሳሳቱት ነገር እዚህ ጋር ነው ማለት ነው። ኮፒራይት ስትራይክ ወይም ደግሞ ኮሚኒቲ ጋይድላይን ስትራይክ መጥቶባችሁ ቪዲዮውን ሪሞቭ ካደረገባችሁ ወዲያውኑ አፕላይ ማድረግ ይኖርባችኋል። ምክንያቱም ቪዲዮውን ከደለታችሁትኝ አፕላይ ማድረግ አትችሉም። ስለዚህ ቪዲዮውን ሳደልቱ አፕላይ ማድረግ ሞክሩ ማለት ነው። ስለዚህ አንዳንድ ጊዜ ዩቲዩብ በስህተት ሊሆን ይችላል የሚልክባችሁ። ስለዚህ እናንተ አላጠፋንም ብላችሁ ካላመናችሁ ያንን አፕላይ ወስዳችሁ እንግዲህ እናንተ መላክ ትችላላችሁ። ከዛ በኋላ እነሱ አይተው ገምግመው እንግዲህ ትክክል ከሆናችሁ ይመልሱላችኋል ቪዲዮውን፣ ትክክል ካልሆናችሁ ደግሞ እንደዛው ብሎ ሪሞቭ ይደረግባችኋል ማለት ነው። ስለዚህ እናንተ ቪዲዮአችሁን ከመደለታችሁ በፊት መጀመሪያ አፕላይ ማድረግ ይኖርባችኋል ማለት ነው። ይህ ቪዲዮ እንግዲህ ለብዙዎቻችሁ እንደጠቀማችሁ እርግጠኛ ነኝ ማለት ነው። ለብዙ ዓመት እንዲሁም ደግሞ ለብዙ ወራት እንግዲህ የለፋችሁበትኝ በአንድ ቀን ውስጥ እንዳይዘጋባችሁ የዩቲዩብን ሕግ በቀጥታ ማንበብና መረዳት ይኖርባችኋል ማለት ነው። እንግዲህ ሀሳብ ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ፣ የሁላችሁ መልስላችኋለሁ። ለዚህ አዲስ ቻናል እንግዲህ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ እንግዲህ መልካም ጊዜ ሁላችሁ